መርዛማው እባብ አናቱን መቀጥቀጥ ጀምሯል። እንደ ብርቱካን ያሉ ምስኪን ሰዎችን በመጠቀም በህዝብ ላይ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን የጥላቻን መርዝ ሲዘራ፣ ሲያጋድል፣ ሲያርድ፣ ሲያሳርድ፣ ሲደፍርና ሲያስደፍር የቆየው መርዛማው የጽንፈኞች እባብ አናቱን በእውነት መርገጥ ተጀምሯል። ለዚህ ደግሞ በራሱ አምሳል የሳላት በራሱ ብዕር የከተባት ብርቱካን ሁነኛ መድኃኒት ሆናለች። የብርቱካን ተከታታይ ድራማ ልክ እንደ ፍቅር እስከ መቃብር ረዘም ያለ ምዕራፎች ታስበውለት በጥቂት ክፍሎች የጀመረ ነበር። ነገር ግን በጸሐፊው ሰነፍ ድርሰት፣ በዳይሬክተሩ ድድብና በኢቢኤስ ቅሽምና ብዙም ርቀት አልተጓዘም። እንደ ክፍሎቹ ብዛትና እንደ ምዕራፎቹ ርዝመት ቢሆን ኖሮ ሌላ እንደ ስሪላንካ የሚል አጭር የጦርነት ፊልም ይሰራበት ነበር። ብርቱካን ከቀረጻው በኋላ ከአሜሪካን ለነፍስ ማቆያ 5000 ብር እንደሚላክላት ሲም ካርዷን አርቃ እንድትጥል ተለምና ነበር። እሷም አብሮ አደግ ባለቤቷን ባዳ ብላ በተፈጠረው ሁኔታ ታሞ ሆስፒታል ሲተኛ ብርቱካን ባህር ዳር ገብታ ነበር። ምንድነው ያልኩት ብርቱካን እንሲቷን ምንነኝ ስልክሽን አጥፊ እኔ ልደብቅሽ አላልኩሽም? ወደ ደብረ ብርሃን ልላክሽ ምንም ነገር አያስፈልግሽም። ያለሽበት ገንዘብ አላክልኝ ማለት ተልኮላህ ገንዘብ ብዙ ብር አይደለም 5000 ብር ሰው አምጥቶ እንዲያቀብላት ከዛ በኋላ 5000 ብር ሰው መጥቶ ተቀብሏታል። ወልዶ ያሳደጋት ቤተሰብ ጨዋ ነውር የሌለው ነውና ከዚህ ሁሉ ቅጥፈትና ድራማ በኋላ ቤት ስትሄድ አናውቅሽም ብለው ነበር የመለሷት። በቁም ገላቸው በህይወት እያሉ ሞተዋል ተሰደዋል ብላቸው እንዴት ይሆናል? የልጇ አባት የትዳር አጋሯ ምንም በማያውቀው ዱብዳ ሲወድቅበት አለመሞቱ በራሱ አንድ ነገር ነው። ይህ ሁሉ ድካም፣ ይህ ሁሉ ጥረት፣ ይህ ሁሉ ሩጫ ለህዝብ ቅንጣት ታክል ትርፍ ለማስገኘት አልነበረም። ይልቁኑ የሺዎች ሞት ለመደገስ ነበር። ኢቢኤስ በብርቱካን አሳዛኝ ድራማ እንባ እያራጨ የጽንፈኞች ቱልቱሎች ደግሞ የደረሱት ድርሰት እያራገቡ ወደ 4 ኪሎ የሚለውን ዘፈን እስከ መጨረሻ ከፍተው በንጹሃን ደም ሊደንሱ ነበር። ነገሩ እንዳሰቡት አልሄደም፣ አልተሳካም። በተገላቢጦሽ ከመተከል እስከ ራያ ከወለጋ እስከ ሁመራ ከደራ እስከ ሲዳማ ሲያተራምሱት የቆዩት የትብታብ ድራማቸው የአደባባይ ሚስጥር ሆኖ ቀረ እንጂ ብርቱካን በህይወት አለች፣ ግን ሞታለች።